የሆድ ድርቀት ችግር ከምንመገበው ምግብ ጋር ብቻ የተያያዘ አይደለም ቢባልስ? አንጀቶ የራሱ የሆነ የባዮሎጂካል ሰዓት ወይም ሲርካዲያን ሪትም አለው። ጠዋት ከእንቅልፎ ከተነሱ በኋላ ያሉት የመጀመሪያ 30 እስከ 60 ደቂቃዎች ውስጥ የሚያደርጓቸው ቀላል የአኗኗር ምርጫዎች የአንጀቶን መደበኛ እንቅስቃሴ ሊያግዙ ወይም ሊያስተጓጉሉ ይችላሉ። ዛሬ ድርቀትን ስለሚያመጡ በሽታዎች ሳይሆን ለድርቀት ስለሚያጋልጡ ወይም ድርቀትን ስለሚያባብሱ ልማዶችና መፍትሄዎቻቸውን እንመለከታለን። ሳይንሱ እንዲህ ነው። ከእንቅልፍ በነቁበት ቅጽበት የሰውነቱ የተፈጥሮ የባዮሎጂካል ሰዓትና የሆርሞን ለውጦች አንጀቶን ለማንቀሳቀስ ይዘጋጃሉ። ይህ እንቅስቃሴ ምግብ ወይም ውሃ ሆድ ሲገባ ሆድም ሲለጠጥ ይበልጥ ይጠነክራል። ይህም በሕክምናው ጋስትሮኮሊክ ሪፍሌክስ ይባላል። ይህ የተፈጥሮ ባህሪ ሰገናን ወደ ውጭ ለመግፋት የሚያስችሉ ጠንካራ የአንጀት ጡንቻ መኮማተሮችን ይፈጥራል። ነገር ግን ለመጸዳዳት የሚመጣውን ስሜት በጊዜ እጥረት ወይም በምቾት ማጣት ምክንያት ደጋግሞ ችላ ካሉት ከጊዜ በኋላ የመጸዳዳት ስሜቱ ቀስ በቀስ ሊደክም ይችላል። ሰገራው በአንጀት ውስጥ ዝም ላለ ጊዜ ስለሚቆይ አንጀቱ ከሰገራ ውስጥ ያለውን ውሃ እየመጠጠ ይበልጥ ያደርገዋል። በዚህም ምክንያት ሰገራው ጠንካራ ስለሚሆን ለመውጣት አስቸጋሪ ይሆናል። ይህ ብቻ አይደለም። ብዙ ሰዎች ጤናማ ነው ብሎ የሚያስቡት አንድ ልማድ እንኳን ድርቀቱን ሊያባብሰው ይችላል። በቂ ውሃ ሳይጠጡ ፋይበር የበዛባቸውን ምግቦች መመገቡ የሆድ ድርቀትን ሊያባብስ ይችላል። እንዴት? ፋይበር ልክ እንደ ስፖንጅ ነው። እንደ ጤፍ ባሉ ጥራጥሬዎች ውስጥ የሚገኘው የማይሟሟው ፋይበር የሰገራ መጠንን ይጨምራል። እንደ ተልባ ባሉ ፍሬዎች ውስጥ የሚገኘው የሚሟሟው ፋይበር ደግሞ ሰገራውን ለማለስለስ ይረዳል። ነገር ግን ሁለቱም በቂ ውሃ ሲኖር ብቻ በጥሩ ሁኔታ ይሰራል። ለዚህም በቂ ውሃ ሳይጠጡ ፋይበር የበዛበት ምግብ ከተመገቡ ሰገራው የበለጠ ጠንካራ ሊሆን ይችላል። ታዲያ መፍትሄው ምንድን ነው? በሳይንስ የተደገፉ እነኝህን ቀላል የአኗኗር ለውጦች ይሞክሩ። አንደኛ፣ ጠዋት ልክ እንደነቁ 2 ብርጭቆ ገደማ ውሃ ይጠጡ። ይህ የውሃ መጠን የሆድን ግድግዳ በማስፋት የጋስትሮኮሊክ ሪፍሌክስን ሊያነቃቃሉ ይችላል። ሁለተኛ ደግሞ የጠዋት ምግቦ ውስጥ ተልባን ማካተት ይመከራል። የተፈጨ ተልባ በሞቀ ውሃ ሲመታ ተፈጥሯዊ የሆነ ጄል ይፈጥራል። ይህም ሰገራውን ለማለስለስ ይረዳል። ውስጡ ያሉት ፋይበሮች በአንጀት ባክቴሪያዎች ሲፈርሱ የአንጀት ጤናማ እንቅስቃሴን የሚያግዙ ፋቲ አሲዶችን ይፈጥራሉ። ሆኖም ግን ሁል ጊዜ ፋይበር ያለባቸውን ምግቦች ከበቂ ውሃ ጋር ይውሰዱ። ሶስተኛ ደግሞ በየቀኑ ከ20 እስከ 30 ደቂቃ መራመድ ወይም እንቅስቃሴ ማድረግ ይመከራል። ይህም የአንጀት እንቅስቃሴን ለማሻሻል ይረዳል። በየቀኑ በተመሳሳይ ሰዓት ለመጸዳዳት መሞከር የአንጀቶን ተፈጥሯዊ ሰዓት በማስተካከል የሆድ ድርቀትን የሚቀንስ መደበኛ ልማድ ይፈጥራል። ሳይንሱ ከቁርስ በኋላ ከ5 እስከ 10 ደቂቃ ሽንት ቤት መጠቀምን ይመክራል። ይህም እላይ የገለጽነውን ጋስትሮኮሊክ ሪፍሌክስን ተጠቅሞ ድርቀትን የሚቀንስ ልማድ ነው። እነዚህ አኗኗር ዘይቤ ለውጦች ለአብዛኛው ሰው የሆድ ድርቀትን ለመቀነስ ይረዳል። ነገር ግን ድርቀቱ ለ3 ሳምንት ወይም ከዚያ በላይ ከቆየ፣ በሰገራ ውስጥ ደም ካስተዋሉ፣ ምክንያቱ ያልታወቀ የክብደት መቀነስ ካለ፣ የደም ማነስ ወይም ከባድ የሆድ ህመም ካጋጠመ ወዲያውኑ ወደ ሕክምና ተቋም በመሄድ ሐኪም ያማክሩ። ጤናውን ይጠብቁ። ይህ ትምህርታዊ መረጃ ተጠናክሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህንን ትምህርታዊ መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።